አዲስ አበባን ማሸነፍ እንፈልጋለን በግልጽ አማርኛ ውጤትና ውጤትን መሰረት ስለሚያደርጉ ብቻ ነው። አሁን ሁሉም ነው የሚያልፈው በኋላ ከፈተናው በኋላ ግን ሁሉም ላይ ያልፍ ይችላል ነው ጥያቄ። ከአንድ እስከ 10 ለሚወጡት ለብቻ ቤት እየሄዳችሁ እያስጠናችሁ ጫማ እየገዛችሁላቸው እንደዛ ነው። ድብቁ የሚባል ደግሞ የአይምሮ ክፍል አለ እኛ ሳናቀው አክሲደንታሊ ሲዘንብ ልነሳ አልነሳ አይ ቆይ ትንሽ ልተኛ አይ መነሳት አለብኝ አይ ቆይ ትንሽ ልተኛ ብላችሁ ከራሳችሁ ጋር ተከራክራችሁ ታውቃላችሁ? እሺ ደግሞ ለሰንበዲ ልደውልለት አልደውልለት ትምህርት ቤት ልሂድ ዛሬ ልቅር እቤቴ ላንብብ ወይንስ ላይብረሪ ልግባ ብቻ ሁለት ሐሳቦች በውስጣችሁ ክርክር ሆኖ ተነስተው ያውቃል? እሺ ስንት ሰው ናችሁ? ኢማጂን ኢት ልነሳ አልነሳ ልሂድ አልሂድ በዚህ በ2018 ዓመተ ምህረት I have a schedule, I have a goal, I have a vision, I have objective so እንደዚህ አድርጌ ስኮር ማድረግ አለብኝ ይሄናል አይ ሆፕ ታይቃችኋለሁ በመሃል ሁላችሁም አባብ 500 አይደለ መታመጡት all of them ሁሉም ተማሪዎች እስካሁን ድረስ ለአራት ዓመት አይደለ ሚስተር ለአራት ዓመት እኔ ሐረር ተመራልሻለሁ ተገና ሰከንድ ይር ተማሪ እያለሁ ነው መምጣት የጀመርኩትና ሰርድ ይር ተማሪ አራት ዓመት ጨምሩበት 7 ዓመት ማለት ነው ኦልሞስት ግቢ ተማሪ ሆኜ በጣም ተመላልሻለሁ ግን ሁሉ መጀመሪያ አካባቢ ላይ መሃል ላይ መጥቼ ስጠይቃቸው ግሬዳቸው ስንት ነበረ የሚያመጡት 500 እና ከዛ በላይ እና ስንት ተማሪ ነው የሚያልፈው ከዚህ መሃል 12ኛዎች እስቲ መታልፉ ዩኒቨርሲቲ ጆይን መታረጉ ቴንክ ዩ እዚህ እንደባለፈው 70 ወይ ከሬሜዲያል ተደምሮ 195 አይደለም ማለት ነው እዚህ ትምህርት ቤት የሚያልፈው ሁሉም ነው የሚያልፈው አይደለ አሁን ሁሉም ነው የሚያልፈው በኋላ ከፈተናው በኋላ ግን ሁሉም ላይ ያልፍ ይችላል ነው ጥያቄ እዚህ ያ እንዳይሆን አሁን መታረቅ አለብን አይደለ አይምሮአችንን ማስታረቅ መቻል አለብን ከራሳችን ጋር ካስታረቃችሁት ይሄ የግል ላይ ኤስኦኤስ በሉት ሃይቴክ በሉት ማልቴዝ በሉት እነሱ ጋር መሄዳለሁ እኔ ምንም ከነሱ የተለየ ፊት እያዩ አይደለም እዚህ ጆሮአችሁ ተመሳሳይ ነው ጭንቅላታችሁ ተመሳሳይ ነው ኤቭሪቲንጋችሁ ተመሳሳይ ነው the problem of mindset የማይንድሴት ያስተሳሰብ ብቻ even if እዚህ ቃስ የሚያስተምሩ መምህራኖች ሃይቴክ ያስተምራሉ ኤስኤስ ያስተምራሉ ታውቃላችሁ አይደለ እኔ ባለፈው ጥናት ጀምረን ነበር አይደለ ለመምህራኖቹ ቃስም ኤስኤስም ያስተምሩት እነሱ ናቸውና ለምንድን ነው ውጤት ማምጣት ያቃተው ስንል ግን there is mindset problem በቃ እሺ ስለዚህ እሱ ላይ በደንብ እናወራለን ደስ የሚለው ነገር መረጃው እውነት ይሁን ውሸት አላቅም ከኔክስት ይር ጀምሮ የፈለጋችሁትን ዲፓርትመንት እና የፈለጋችሁት ዩኒቨርሲቲ ላይ ነው የምትማሩት ኢማጂን ኢት ምንም አይነት ሰበብ አይኖርም ማለት ነው ከዚህ በኋላ ኢትዮጵያ ውስጥ የፈለጋችሁትን እኔ ዳንሰኛ ነው መሆን የምፈልገው ካላችሁ ዳንስ ትምህርት ቤት ነው የምትገቡት ተረድታችሁኛል አሁን ከዚህ በፊት ማንፈልገውን ይጭኑብናል ነበር አይደለ እኔ መማር የምፈልገው ይሄ ነው እነሱ ወስዶ ግን አዘር ሄልዝ አዘር ቬተርነሪ ያረጉኝ እንደዚህ ምናምን ነበር ግን አሁን እንደዛ አይደለም እናንተ ብቻ ውጤቱን አምጡት እንጂ የፈለጋችሁበት ዩኒቨርሲቲ የፈለጋችሁትን ዲፓርትመንት ምንድነው መሆን የምትፈልጊው አንቺ ጆርናል በቃ አለቀ ጆርናሊዝም ጥሩ የሚሰጥ አዲስ አበባ ዩኒቨርሲቲ ጎልደን ዩኒቨርሲቲ አለ ከሁለቱ አንዱ ጆይን ማድረግ ትችላለሽ ማለት ነው ገብቷችኋል አይደለ ዩኒቨርሲቲዎቹ በጣም ስማርት የሆኑባቸው የራሳቸው የሆነ ዲፓርትመንት አላቸው አሁን ከቴክ ምናምን ጋር ተገናኝቶ ወደ መቀሌ ጅማ ምናምን በጣም ቤስት ናቸው ስለዚህ የፈለጋችሁትን ጆይን ማድረግ ትችላላችሁ ሶ ምንም ምክንያት አይኖራችሁም ማለት ነው ዛሬ እነዚህን ቶፒኮች እናያለን አንደኛ ማይንድ ሴት ምን እንደሆነ እናያለን ሁለተኛ ጎላችሁን እንዴት ሴት እንደምታረጉ 3M's ብለን እናያለን ሶስተኛ ታይም ማኔጅመንት
እናያለን። አራተኛው ኦርጋናይዝድ መሆንና ፕላን መሆን እንዴት እንደሆነ እናያለን። ፎርዝ ዋን ኢዝ ሰልፍ ዲሲፕሊን፣ ስትረስ ማናጅመንት፣ ዲሲሽን ሜኪንግ እና ሰልፍ ሪፍሌክሽን ኦር ደግሞ ፐርሰናል ግሮዝ። በጣም አጭር ናቸው፣ እንደዚህ እንደረዘሙት እንዳይመስላችሁ፣ ብዙ አንቆይም። ሶ ማይንድ ሴት የሚለውን እስቲ እንየው። ማይንድ ሴት አንድ ክላስ ውስጥ ከ1 እስከ 10 ለሚወጡት ለብቻ ቤት እየሄዳችሁ እያስጠናችሁ ጫማ እየገዛችሁላቸው ልብስ ምናምን እንደዛ ነው። ያው አሁን the difference is እኛ ጋር አይደለ እንጂ ኮመን የሆነ ነገር ነው አይደለም የሚሰጡን፣ ተመሳሳይ ነገር ነው አይደለም የሚሰጡን። ያንሾካሹካል መምህር ገብቶ ለጎበዙ ተማሪ ዛሬ ፈተናው መልሱ ABCD ነው ብሎ ያውቃል? አያውቅም። ሶ the growth and the fixed mind set የሚባል አለ። ምን መሰላችሁ ኮንሰፕቱ? ማይንድ ሴት ማለት መጀመሪያ ማይንድ ሴት የሚባለው ነገር እኛ አይምሮአችን እንግዲህ በጣም በብዙ ነገር የተገናኘ ነው። አይምሮአችን በሶስት ይከፈላል። አሁን እኔን የምትሰሙበት የአይምሮ ክፍላችሁ ኮንሺየስ ማይንድ ይባላል። ንቁ አይምሮ የሚባል ነው። ድብቁ የሚባል ደግሞ የአይምሮ ክፍል አለ። እኛ ሳናቀው አክሲደንታሊ እስቲ ስደብኛ መስድፍ ማን ነው የሚሰድበኝ? ጎበዝ ተሳዳቢ ማን ነው? ስደቡኝ እስቲ። በውስጣችሁ አይደለም። ያው ኢማጂን ኢት። አሁን እናንተ ስድብ ስለማታውቁ ነው አይደለም። እሺ አሁን ስትሰድበኝ ድግም ባረጋት በጥፊ ስንት ስድብ ትሰድበኛለች? መቶ ስድብ ልትሰድበኝ ትችላለች። ኮንሰፕት ምን መሰላችሁ? ያ ድብቁ አይምሮአችን ኤቭሪቲንግ ሪከርድ ያደርጋል፣ ያስቀምጣል። ንቁ አይምሮአችን ግን እያገናዘብን ምን እንልበታለን? እንንቀሳቀስበታለን። ስለዚህ ጋይስ ፊክሲድ እና ይሄ ግሮዝ ማይንድ ሴት በሚባሉ ሰዎች መካከል ያለው ልዩነት አሁን እናንተ ራሳችሁን ፊክስድ ነው ግሮዝ ነው የሚለውን መድቡ። እኔ ልንገራችሁ። ፊክስድ ማይንድ ሴት ያላቸው ሰዎች ምን ብለው ያስባሉ መሰላችሁ? በቃ እኔ አሁን የሆንኩት በእድሌ ነው። እድሌ ነች እንደዚህ ያደረገችኝ። የተወለድኩበት ማህበረሰብ ነው፣ የተወለድኩበት ከተማ ነው እና ኦልዌይስ በሰው ፊት ነው ፐርፌክት ሆኖ መታየት የሚፈልጉት። በማፊት አልኳችሁ፣ በሰው ፊት ሰምባዲ ቤት ውስጥ ካልሲውን እንዲህ የሚወረውር ቦክሰሩን እዛ ጋር የሚጥል ግን ሲመጣ ምናምን ተቀባብቶ ፏ ብሎ ምናምን ከቤት የሚወጣ ከሆነ ፊክስድ ማይንድ ሴት። ልክ መምህር ሲመጣ ፕሪንሲፕል የሚሆን አስተማሪ እንደተቀደረ የሚሉ ሰዎች ካሉ ፊክስድ ማይንድ ሴት። አሁን ሌላው ደግሞ ምንድነው እሱ ይሄ የሆነን ነገር ለመስራት ሲያስቡ ለመስራት ያስባሉ፣ የሆነ ነገር ለማድረግ ያስባሉ፣ ያቅዳሉ። ግን መቼ ይላሉ መሰላችሁ? ቆይ ሰኞ ሰራታለሁ፣ አንድ ወር ሲቀረው በደንብ ባጠና ይሻላል፣ ቆይ ፈተና አርብ ነው ስለዚህ ሐሙስ ላጥናው። እንደዚህ አይነት ማይንድ ሴት ካላችሁ ፊክስድ ማይንድ ሴት ነው ያላችሁ። ፊክስድ ማይንድ ሴት ተረድታችሁኛል? ማይንድ ሴት ማለት አመለካከት ማለት ነው፣ ሌላ ተአምር አይደለም። እና እስቲ ፊክስድ ይሆናል ጎበዝ all of them are fixed mind by the way. እሺ ስለ ግሮዝ ማይንድ ደግሞ ግሮዝ ማይንድ ደግሞ እንዴት ናቸው? the first thing ለራሳቸው ጥሩ ምልከታ አላቸው። ለራሳቸው ስለ ራሳቸው ሲያስቡ በቃ ኮንፊደንስ ነው የሚሰማቸው። ከማንም ዝቅ አልልም፣ ከማንም ደግሞ ምን አልልም ከፍ አልልም። I'm human being ብሎ ያስባል። አበለብል ናቸው። ሁለት ሰዎች ብቻ ናቸው በትክክል ግሮዝ ማይንድ የነበራቸው እዚህ ምድር ላይ። ሁለት ሰዎች እንደ ሰው የሚቆጠሩ ግሮዝ ማይንድ ያላቸው ሁለት ሰዎች ብቻ። ሁለት ሰዎች ማናው ናቸው? የሚያውቃቸው ሁለት ሰዎች ብቻ ናቸው ይሄንን የግሮዝን ማይንድ እንትን ያሟሉት። እነሱም ኢየሱስ ክርስቶስ እና ነብዩ መሐመድ ናቸው።
ኦንሊ ሁለቱ ብቻ። ለምን መሰላችሁ? አት ዘ ሴም ታይም ከፍም ሰውን ያከብራሉ አይደል? ኖም ካኒዩ በዛ ደረጃ አበለብል መሆን የሚችል ሰው አለ? እናንተ ተቆፍሳችሁ ነው የምትኖሩት አይደለ? አሁን ግሮዝ ማይንድ ማለት ምን ማለት መሰላችሁ? መምህራኖቻችሁን በትክክል የምታከብሩ ከሆነ፣ ሰዓት በትክክል የምትጠቀሙ ከሆነ፣ ለራሳችሁ ደግሞ ታማኝ ከሆናችሁ፣ ለራሳችሁ ታማኝ ከሆናችሁ ማለት አደርጋለሁ የምትሉትን ነገር የምታደርጉ ከሆነ እንትን ለማለት አይደለም፣ ለማውራት ምናምን አይደለም። ግን እኔ ገና ተማሪ እያለሁ ነው ሳይካትሪ እንደምገባ ማቀው። ገና 11 12 ሰማን ማለት የመንግስት ትምህርት ቤት ነው የተማርኩት። አፍተር ኦል የመንግስት ትምህርት ቤት ፒስ አይደለም። የመንግስት ትምህርት ቤት ነው የተማርኩት እስከ 9 ድረስ። ከ9 በኋላ ጥሩ ውጤት አለ ምናምን ብለው የግል ትምህርት ቤት አስገቡ። አፍተር ኦል እኔ ላይ ያመጡት ለውጥ ግን የለም። እኔ ነኝ ራሴ። ስለዚህ አሁን ግሮዝ ማይንድ ካላችሁ ምን አይነት ፐርሰናሊቲ ይኖራችኋል መሰላችሁ? አንደኛ ለራሳችሁ የምትሰጡት ግምት ጥሩ ይሆናል። ለምሳሌ ለምንድን ነው የቃስ ትምህርት ቤት ላስቲር ማርኬዝ መሰለኝ ሙሉ ተማሪ ያሳለፈው አይደለ? ዘንድሮ ላስቲር ያልኩት ያው 2017 አሁን 2017። እሺ ምንድን ነው ልዩነቱ ከቃስ ጋር? ንገሩኝ እስኪ ምንድን ነው? እነሱ 11 ወር ነው የተማሩት፣ 12 ወር ነው የተማሩት። የተለየ ፈተና ነው የተፈተኑት። በዚህ ምንም ልዩነት ኖሮ አይደለም። እሺ ልዩነቱ ያለው ምኑ ጋር መሰላቸው? አንደኛ መምህራኖች ጋር ፕሮብሌም አለ። በትክክል መምህራኖች ጋር ፕሮብሌም አለ። ምን አይነት ፕሮብሌም? if there was a private ትምህርት ቤት ላይ ሲሄዱ በትክክል ነው በቃ የሚያስተምሩት። እኔ በደንብ ስላይ ነው የመንግስት ሲመጡ ግን የቤት ስራ ሰርታል ያው ለምን መስራት በዚህ ደረጃ ደግሞ እንትን ሆኖ አይደለም። ይሄ የሰው ሁሉ ባህሪ ነው። አሁን የሚስቀው ሰው ሁሉ ነገር እንደዛ ነው እንትን አይደለም። አሁን እየታቸው አይደለም። እሺ እነሱን ገና ተከታተላቸው ችግር የለም። መምህራኖች ግን ፕሪንሲፕል አይደሉም። ለሚሰጡት ነገር እዛ ጋር የሚሰጡት እኔ በቃ ግልም መንግስትም ነው የሚያስተምሩት። በቃ ፓርታይመር ናቸው መምህራኖች። በደንብ ነው ማደንቃቸው። እንደዚህ አይነት ሲስተም ውስጥ መግባታቸው በቃ አፕሪሺየት ነው ማለት ነው። ለሊትም ደግሞ የተወሰነ ባጃጅ ተገዝቶ ራሱ ቢሰራ እኔ ደስ ይለኛል። በአንድ ጊዜ 5-6 ስራ መስራት ነው እኔ ደስ የሚለኝ ፐርሰናል። ግን ደግሞ ያ ኤስኤስ ላይ ያስተማረው መምህር ነው እዚህ ኬሚስትሪ የሚያስተምረው ኦር ባዮሎጂ የሚያስተምረው አይደለ? ሶ በሴም አይነት ሰዓት ነው። አንድ ፔሪድ 45 ደቂቃ ነው መሰለኝ የትም። ስለዚህ ያንን 45 ደቂቃ እኔ ያው የግል ትምህርት ወንበር የለም መምህር የሚቀመጥበት ያቺን 45 ደቂቃ ማለት ያው አንድ ጊዜ ለመምህራኖች አጫጭር አሁን እየተመካከርን ነው እንጂ እየተቸላል። እሺ እውነታውን ተነጋግረን ወደ ተሻለ ህይወት ብንሄድ የተሻለ ነው በሚለው ነው። ስለዚህ ወንበር የለም ይገባል። ፕሪንሲፕል ነው። ተማሪው ፕሪንሲፕል ነው። አስተምሮ ይወጣል። የመንግስት ሲመጣ ተማሪው ፕሪንሲፕል አለ አፍተሮ ይረብሻል፣ ይጫዋል። ከኋላ ቾክ የሚወረዱ ተማሪ ሊኖር ይችላል። የሆነ በቃ አምባለጌ የሆኑ ተማሪዎች አሉ። ይሄንን ተማሪው ፕሪንሲፕል የሚይዝ ከሆነ መምህራኖች ፕሪንሲፕል የሚይዙ ከሆነ አሁን 6ኛ ወር ላይ ነው ያለ። ገና ነን በጣም ባይዘን በትክክል የፈለጋችሁትን ግሬድ ስኮር ታደርጋላችሁ። ግን መምህሩ የሚጠበቅበትን ይወጣል። አንድ ተማሪውም የሚጠበቅበትን ይወጣል። ሁለት ወላጅም የሚጠበቅበትን ይወጣል። አሁን ለምንድን ነው ጎበዝ ያለው? እናቴ ትልከኛለች፣ አጽዳ ትለኛለች፣ ሮሰሪ ትለኛለች፣ ስጠቢ ትለኛለች። ችግር የለውም እጠቡ፣ ችግር የለውም አንጥፉ። ምንም ይሄን አለው ሰንዴ እኔ 12ኛ ክፍል ነኝ። ስማርትፎን ነው የሚያስፈልገኝ። የተደፋው ቀና ማድረግ የለብኝም። በቃ ውጤት መስራት አለ። እንደዚህ እንዳትሉ በኋላ ተበላለ። እንደዛ አይባልም፣ አያስፈልግም። በዛ ደረጃ ኦብሰስድ መሆን ግን ደግሞ አንዴ ስልካችሁ ላይ ገብታችሁ 24 ሃወር ቲክቶክ ስክሮል ብታረጉ ከሆነ በምንም ታምር አስሎታይ ላይ ታለው
እዛ ላይ የሚመጣው የቲክቶክ ኮንተንት አይደለም የሚመጣው ሌላ ጥያቄ ነው አይደል? እዚህ መደረግ ያለበት ነገር ሁሉም የየራሱን እንትን ማለት አለበት። ወሬ ግሮዝ ማይንድ። ስለዚህ አሁን ማይንድ ሴት ማለት ለራሳችሁ ጥሩ ምልከታ ይኑራችሁ። መጀመሪያ መመለስ ያለባችሁ ምንድነው መሰላችሁ? እኔ ራሴ ነኝ የኔን ውጤት የማመጣው ከፈጣሪ ጋር። ተረድታችሁኛል? ሰበብ ካላችሁ እዛ አሁን ቀደም ያነሳናቸው ሰበቦች አይደል? የመምህር የዚህ አያስተምርም የኛ ትምህርት ቤት የመንግስት ነው ምናምን የምትሉ ከሆነ በምንም ታምር ውጤቱ አይመጣም። ግን የምትማሩት ሰብጀክት ተመሳሳይ ነው አይደል? ኤቭሪቲንግ ተመሳሳይ ነው። ባይዘ እናንተ ደግሞ ማንበብ ትችላላችሁ ትችላላችሁ። በቃ ማንበብ ከቻላችሁ ባይዘ ብዙ መምህር አያስፈልግም። ኮንሰፕት በትክክል የምታጠኑ ከሆነ በትክክል ፕሪንሲፕል የምትሆኑ ከሆነ ያንን ውጤት ማምጣት ትችላላችሁ። ለዛ ማድረግ ያለባችሁ ምንድነው? አንድ ግሮዝ ማይንድ ሪስፖንሲቢሊቲ የሚወስዱት እራሳቸው ናቸው። በሰው ፊት አይደለም ጥሩ ሆኖ መታየት የሚፈልጉት። ላይፍ ላይ ጥሩ ናቸው። ላይፍ ላይ ተረድታችሁኛል? እሺ አሁን የኛ የሀገራችን ፕሪንሲፕል አሁን ልክ እኔ ብዙ ሙስሊም ጓደኞች አሉኝና የረመዳን ጾም ሲመጣ የስልካቸውን ጥሪ መንዙማ ያደርጋሉ። አሁን የረመዳን ጾም ፕሪንሲፕል ናቸው። ስትመቷቸው ራሱ አይ ነው በቃ ቆይ ጾም ልፍታና አሳይሃለሁ ምናምን ነው የሚሉት። ለአንድ ወር ፕሪንሲፕል ናቸው። ጧት ደግሞ ሰንበዲ ነጠላ አድርጎ ምናምን ቤተክርስቲያን ሲሄድ ብሰድቡት ጌታ ይባርክ ተባረክ ምናምን ብለው ነው የሚሄዱት። ከዛ ሲመለሱ ግን ኮብልስቶን ይዞ ሊመጡ ይችላሉ። ተረድታችሁኛል? እና ፕሪንሲፕል አይደለንም። አሁን መስከረም ሲመጣ ደብተራችሁ ጽድት ያለው በቃ በዚህ አመት ብላችሁ ይሄንን ነው ስኮር ማድረግ ምናምን ብላችሁ ግን ትተኛላችሁ ማታ። ስለዚህ ግሮዝ ማይንድ ሪስፖንሲቢሊቲ ራሱ ነው የሚወስደው። ራሱ ማንም ላይ አላክክም። ሶስተኛ እንደዚህ አይጠቁምም። እንትና እኮ እስቲ አንደኛ ነው ይወጣ ላስት አንደኛ ይወጣ ከ11 ወደ 12 ስትመጡና ከ10 ወደ 11 ደግሞ ስትመጡ አንደኛ ይወጣ ተማሪ እዚህ ውስጥ አለ። እስቲ ቁሚ ጎበዝ። እሺ ከስንት ወደ ስንት? ከ11 ወደ 12 አሜዚንግ። ስንት ትምህርት ነው የምትማሩት? አሁን 12 ክፍል ላይ የምትፈተኑ ስንት ትምህርት ነው? ፈተናው ላይ የሚፈተኑ ስንት ትምህርት ነው? 6 በቃ ብዙ ችግሮች ተደማምሮ አንቺ ዝም ብለሽ ማለት ነው ብዙ ችግር ተደማምሮ 500 አንድም ብትሆን ስኮር የምታረጊ ከሆነ ከ600 እኛ ፒሲ እንገዛልሻለን። ኖ ለሷ ብቻ አይደለም ባይዘው እዚህ ውስጥ 12ኛ ክፍል የሆንክ ተማሪ በሙሉ ቁጭ በይናት። እኔ የጎበዝ ተማሪዎች አድናቂ አይደለሁም፣ አፍተሮል አድናቂ አይደለሁም፣ እነሱንም ተቺ አይደለሁም። ይሄ ገብቶ አንዳንድ መምህር እኮ እዚህ 3 ሰው ከተማረ ይበቃኛል ብሎ የሚያስተምራል። ሌላውስ ያው እኔ አፍተሮል ተማሪ የሚመጣው ሁሉም ጎበዝ ለመሆን ነው፣ ሁሉም ለመማር ነው። 3 ተማሪ ይበቃኛል የሚሉ አልገጠማችሁም? እዚህ 3 ካለ እንትና ፊት ለፊት ተቀመጡ እናንተን ካስተማርኩኝ ይበቃኛል ምናምን። ሌላው ምን ይሁን አይደለም፣ ሁላችሁም ነው። እኛ ለሁላችሁም በዚህ አመት ወይ 3 ቢያንስ ወይ 4 እንገናኛለን። ስለዚህ በደንብ እያየን ስለምንሄድ ከናንተ ጥሩ ስኮር የሚያደርግ ሰው ኢፊቲዝ ሌላ ደግሞ ሌላ እያሰብን ያለነው ሐሳብ አለ ለ12ኛ ክፍሎች ከኔክስት ሴሚስተር ጀምሮ ከ1 እስከ 10 ለሚወጡ ተማሪዎች ወይ ደግሞ ከጀርባም ደግሞ ይሄ 40 ከሆኑ ከ30 እስከ 40 ባለው ጋፕ ውስጥ ያሉትን 20 ተማሪዎች ፍሪ የጥናት ፕሮግራም እናመቻችላቸዋለን። ማለት ሁለቱንም እስቲ ባላንስ እናድርገውና እንየው። ስለዚህ ምን መሰላችሁ በኮንሰፕት ሪስፖንሲቢሊቲውን እናንተ ውሰዱ። እሺ እሷን ያነሳት ቅድም በመኪና ነው ትምህርት ቤት ድረስ መመጪው ነው
መሳቃ ይዘሽ ነው የምትመጪው? መምህር ቤት ተቀጥሮልሻል? እሺ ዳይሬክተሩ ደውሎ አይዞሽ በርቺ ይልሻል? ምንድነው እሺ አንደኛ የወጣሽበት ምክንያት? ምንም በቃ እንደናንተ ጠዋት ትመጣለች ትገባለች ትወጣለች አይደለ? ትምህርት ቤት ትቀሪያለሽ እንዴ? አዳር ነው የምትማሪው አይደለም? በኮንሰፕት እናንተ የሆነ ምክንያት ብታነሱ ያ ምክንያት አይሆንም ነው። እሺ ጋይስ ሰውን ቀጥል። እነዚህ ሶስቱን ነገሮች እናስተካክልና ጎበዝ ትሆናላችሁ። አንደኛ ምልከታችሁን አስተካክሉ፣ እይታችሁን። እኔ 12ኛ ክፍል ነኝ፣ ዋቴቨር 11ኛ ክፍል ነኝ። መማር የምፈልገው ይሄንን ነው። ከእናንተ መሃል 12ኛ ክፍል ከጨረሰ በኋላ ነጋዴ መሆን የሚፈልግ ነጋዴ ስፒስ እሺ ጎበዞች አደባክ ኦልዌይስ እሺ በኔክስት ሌላ ልጠይቅ። ንግድስ በጣም የተከበረ ስራ ባይዘ እጅ ስላወጣችሁ ነጋዴ አትሆኑም። እሺ ነጋዴ መሆን ልክ እንደ ፓይለት እንደመሆን ቁጠሩት። ኢዝናት ኦርዲነሪ ስራ። እሺ ቀጥሎ 12ኛ ክፍል ከጨረሳችሁ በኋላ ግቢ መግባት የምትፈልጉ ዩኒቨርሲቲ ጆይን ማድረግ የምትፈልጉ ዩኒቨርሲቲ መግባት የምትፈልጉ ቴንክ ዩ። እሺ አሁን እንደማመጥ። እሺ ማይንድ ሴት ማለት ምን ማለት ነው? እናንተ ለምትሆኑት ነገር ያላችሁ እይታ ማለት ነው። ምንድነው መሆን የምትፈልጉት? መሆን ለምትፈልጉት ባይዘዌ ነጋዴ ሁኑ፣ ዳንሰኛ ሁኑ፣ የፈለጋችሁትን ነገር ሁኑ። እሆናለሁ ያላችሁትን ነገር ከሆናችሁ እናንተ ውጤታማ ናችሁ። ተረድታችሁኛል? እሆናለሁ ያላችሁትን ግን ሁኑ። እሆናለሁ ያላችሁትን ካልሆናችሁ ነው ውጤታማ የማትሆኑት እንጂ እሆናለሁ ያላችሁትን ከሆናችሁ ውጤታማ ናችሁ። ገብቷችኋል? እሆናለሁ ያላችሁትን። ሁለተኛው ሞቲቬሽን። አሁን ማይንድ ሴት ምልከታ ከሆነ ሞቲቬሽን ማለት ደግሞ ምን ማለት መሰላችሁ? ኢነርጂ ማለት ነው። ያንን ነገር እንድታደርጉት የሚያረጋችሁ ኢነርጂ። እሺ ግቢ የምትገቡ ተማሪዎች አሁን እጅ ያወጣችሁት ከ400 በላይ ነው ማመጣ የምትሉ ውስጥ እጅ አውጡ። ከ400 በላይ have that energy። ያው አሁን ማይንድ ሴት is best by the way 400 ነው 500 ሁላችሁም ማምጣት ትችላላችሁ። እሺ ብርቅ ሆነ አይደለም። ብርቅ ነው እንዴ? ብርቅ አይደለም። በቃ 10 ጊዜ የተማራችሁትን ነገር እኮ ነው። ባለፈው የተፈተነ አዲስ ነገር ኖሮ አይደለም። ሲጀመር አሁን እናንተ ኬሚስትሪ ላይ አረቄ አወጣጥ አልተማራችሁም? ዴስቲሌሽን ተምራችኋል? ማን ነው ከእናንተ ማለት የሚችል? ማንም አይችልም። እኔም አልችልም። ኦብቪየስሊ አረቄ አወጣጥ አልተማራችሁም? ዴስቲሌሽን ምናምን እንደዚህ ሄደው በቃ አፍተር ኦል ልላችሁ የፈለኩት ምንድነው ሞቲቬሽን ማለት ደግሞ ምን ማለት መሰላችሁ? ማይንድ ሴታችሁን ስኮር የምታረጉትን ግሬድ ካስቀመጣችሁ በኋላ ቀጥሎ ያንን ነገር የምታረጉበት ሞቲቬሽን አላችሁ ወይ? ያንን ነገር ለማድረግ ዝግጁ ናችሁ ወይ? ትችላላችሁ ወይ? እንደምትችሉ ራሳችሁን ማሳመን ብቻ ሳይሆን ደግሞ ያንን ነገር እንድታደርጉ የሚያረጋችሁ ኢነርጂ ከበስተጀርባ መኖር አለበት። እሺ ለምሳሌ ሰንበዲ እኔ አሁን የአእምሮ ሐኪም ነው መሆን የምፈልገው አልኩኝ። የሆንኩበት ምክንያት ከበስተጀርባ የሆነ ምክንያት ስላለኝ ነው እንጂ ዝም ብዬ አይደለም የሆንኩት። ሳድግ ያደኩበት መንገድ እንደዛ ነው። ድሬዳዋ ነው ተወልጄ ያደኩት። ለጋሬ የሚባል አካባቢ ታውቃላችሁ? ከዛ ሲስተርስ የሚባል ደግሞ ሚሽነሪ ታውቃላችሁ? ሲስተርስ የአእምሮ ህሙማን ያሉበት ልክ 9ኛ ክፍል እንዳለፍኩኝ የግል ትምህርት ቤት ግባ ተባልኩኝ። ከዛ አብሬያቸዋለሁ አይደለ? ብስራተ ገብርኤል የሚባል ትምህርት ቤት የካቶሊክ ትምህርት ቤት ታውቁ ከሆነ ከዛ በኋላ እዛ ሲስተርስ የሚባል ቦታ ቅዳሜ ጧጧ በግድ ነው የሚወስዱን። ከዛ እዛ ጋር የሞላው ምንድነው የአእምሮ ታማሚ ናቸው። በጣም ነው የሚያሳዝኑት። እኔ ተምሪ እነዚህ ሰዎች ነው ማከም ያለብኝ ምናምን የሚል ነገር ውስጥ የተፈጠረ ኦልዌይስ የምማረው ለነሱ ነበር። ተረድታችሁኛል? የሆነ ምክንያት ከሌላችሁ ምንም ነገር ማድረጋችሁ። አሁን ምንድነው አንቺ መሆን የምትፈልጊው?
ማጥናት የምትፈልጊው ግቢ ምንድነው? ጆርናሊዝም። ለምንን ካልመለሳችሁት አሁን ጠዋት ተነስቼ ትምህርት ቤት ልሂድ ለምን? ለመማር። በዚህ የተቀመጣችሁት እየደበርኳችሁ ሊሆን ይችላል እኮ በጣም እየደበርኳችሁ ሊሆን ይችላል። ግን ቀደም ምን ብለዋል? አቴንዳንስ እንይዛለን፣ እንትን እናደርጋለን፣ እንቀጣለን። ያው there is something at the behind አይደለ? ከኋላ የሆነ ነገር ሊኖራችሁ ይገባል። እሺ ያንን ነገር የምታደርጉበት ምክንያት ለምሳሌ 12ኛ ክፍል ተማሪዎች ባይዘዌ ከናንተ ይልቅ እናትና አባቶቻችሁ ይጠብቋቸዋል አይደለ? በደንብ ነው የሚጠብቋቸው። ኢማጂን ኢት ላለፉት 10 ምናምን ዓመት ዩኒፎርም በየከለሩ እየገዙ ከትምህርት ሲቀየሩ ዩኒፎርም እየቀየሩ ከለሩ ደብተር እየተቀየረ ከዛስ ልክ 12ኛ ክፍል ሲገቡ እናንተ ደግሞ እንትን የምትሏት ነገር አለች የምታካብዷት ነገር። እኔማ እስቲ አላልፍም የሚል ተማሪ እጁን ያውጣ። አላልፍም እኔ አላልፍም። ያው አሁን ወላጅ የሚያውቀው ልጄ እንዴ እኔ አኮራሻለሁ አልፋለሁ። ቢግ ዲል ነው አይደለም? እሺ 12ኛ ክፍል ማለፍና መውደቅ የህይወት ፍጻሜ አይደለም። ብርቅ አይደለም 12ኛ ክፍል ማለፍ ባይዘው ዩኒቨርሲቲ መግባትና መቅረት ነው። ሌላ ታምር የለው። እንዴ ከባድ አድርጋችሁ አትሳሉት። እሱን ሳይሆን ግን ለቃላችሁ ታማኝ ነው። አወላጅ ምንድን ነው የሚለው? ጎረቤት ትሄዳለች ቡና ለመጠጣት አትሄድም? ማዘር ልጅ ከደብተሯ ላይ ቀና አትልም እያለ በቃ ታነባለች። አንቺ 12ኛ ክፍል ብዙ ነገር ሊቀንስልሽ ይገባል ሁሉ ልትል ትችላለች ማዘር። እኛስ የምናደርገው እንዴት ነው? እናው ደለድለና ልክ ፈተና ሲደርስ እስቲ ዱዓ አድርጉልኝ፣ ጸሎት አድርጉልኝ፣ እስራሴ ላይ ጸልዩበት።